ፊልሙ የሚጀምረው በባህር ላይ የአንዲት ወጣት ሬሳ ሲንሳፈፍ በማሳየት ነው። ከዚያም ወደ ኋላ ጥቂት ቀናት ይመልሰናል። ቤዝ በለንደን የምትኖር አሜሪካዊት ስትሆን ከትዳሯ ችግሮች ለመራቅ ከጓደኛዋ ጋር ለ2 ቀን ለመዝናናት ወደ ክሮሺያ እየሄደች ነው። ጓደኛዋ ኬት ከባሏ ጄ ጋር ከተፋታች በኋላ በፍቺው ባገኘችው ገንዘብ ነበረ ጓደኛዋን ለማዝናናት የጠራቻት። ቤዝ ኬት ወደ ተከራየችበት አፓርታማ ቤት ያደረሳት የታክሲ ሹፌር ዜን በቆይታዋ ወቅት እርዳታ ካስፈለገች ብሎ ስልክ ቁጥሩን ይሰጣታል። ወደ ቤቱ ስትገባ ኬት በደስታ ትቀበላታለች። ቤዝም ይህን መዝናኛ ስላዘጋጀች ብላ ጥቁር ድንጋይ ያለው የአንገት ሐብል ለኬት ስጦታ ትሰጣታለች። ምሽት ላይ ከቤት ለመውጣት እየተዘጋጁ ሳለ ቤዝ ከባሏ ሮብ እና ከልጃቸው ኤስተር ጋር ስልክ ታወራለች። ሮብ ሁሉም ነገር እዚህ ጥሩ እንደሆነና እንድትዝናና ነግሯት ስልኩን ይዘጋዋል። ከቤት ሲወጡ የተከራዩትን ቤት ባለቤት ሰባስቲያን ያገኙታል። ቤዝን ሰላም ካላት በኋላ መልካም ቆይታን ተመኝቶላቸው ከእነሱ አጠገብ ያለው አፓርታማ ውስጥ ይገባል። እራት እየበሉ ቤዝ ስለ ትዳሯ ችግሮች ለኬት ታዋያታለች። ኬትም በትዳሯ ደስተኛ ካልሆነች ፍቺ ማድረግ እንደምትችል ትነግራታለች። ቤዝ ግን ጉዳዩ ያን ያህል እንዳልሆነና በንግግር መፍታት እንደሚችሉ ትናገራለች። ኬት ስልኳ ይጠራና አንስታ ለደወለው ሰው ተወኝ ብላ ትዘጋዋለች። ለቤዝም የበፊት ባሏ ጄ ኤቲኤሙን ተጠቅማ ስለከፈለች ተናዶ ለደወለ ትነግራታለች። ጓደኛሞቹ ከእራት ወጥተው ጠዋት ያደረሳትን የዜንን ታክሲ ጠርተው ወደ ክለብ ይሄዳሉ። በመንገድ ላይም ዜን ሀገሩ ሶሪያ ጦርነት ላይ ስለሆነች እዚህ ሸሽቶ እንደመጣ ይነግራቸዋል። ክለቡ ውስጥ ኬት ከ2 ወንዶች ጋር ትተዋወቅና አብረው ከጠጡ በኋላ ቤዝ ብትቃወምም ኬት ግን ወደ ቤት ትጋብዛቸዋለች። በንጋታው ቤዝ ከፍተኛ ራስ ምታት ይዟት ትነሳለች። ካለፈው ምሽት የምታስታውሰው ብዙም ነገር የለም። ክፍሉ ውስጥ የኬት ቀሚስ ወንበር ላይ አለ። ብርጭቆ መሬት ላይ ተሰብሯል። መሬት ላይም የደም ጠብታ ታገኛለች። ጓደኛዋን ኬትንም ሙሉ ቤት ውስጥ ብትፈልጋትም የለችም። እስከ 6 ሰዓት ድረስ ኬትን በስልክ ለማግኘት ብትሞክርም ኬት ስልኳን አታነሳም። በጣም ስለጨነቃት ለባሏ ሮብ ደውላ ትነግረዋለች። ሮብም ኬት ምናልባት ወደ ለንደን አንቺን ጥላ ተመልሳ ይሆናል፣ ተጣልታችሁ ነበር ብሎ ይጠይቃታል። በፍጹም እንዳልተጣሉ ብትነግረውም ትውስቷ ግን ደብዛዛ ነበር። ቤዝ የቤቱን ባለቤት ሰባስቲያንን ስለ ኬት ለመጠየቅ ትሄዳለች። እሱም ከትላንትና በኋላ እንዳላያትና ቤት ውስጥ 2 ወንዶችን ስላስገቡ ተጨማሪ መክፈል እንዳለባቸው ይነግራታል። ቤዝም ምናልባት እነዛ ወንዶች ከኬት መጥፋት ጋር የሚያገናኛቸው ነገር ካለ ብላ በማሰብ ፖሊስ ጣቢያ ትሄዳለች። ፖሊስ ጣቢያው ውስጥም ፓቪች የተባለ ፖሊስ ታገኛለች። እሱም በመርዳት ፋንታ ምናልባት ከሌላ ወንድ ጋር ሄዳ ነው የሚሆነው ብሎ ይቀልድባታል። ከጠፋች 24 ሰዓት ስላልሆነም የጠፋ ሰው ሪፖርት ማድረግ እንደማትችል ይነግራታል። ከፖሊስ ጣቢያው ከወጣች በኋላ ዜን ጋር ደውላ ማታ ወደ ነበሩበት ክለብ እንዲወስዳት ትጠይቀዋለች። ኬትም እንደጠፋች ትነግረዋለች። ክለብ ውስጥ ማታ ያስተናግዳቸው አስተናጋጅ ስለ ወንዶቹም ሆነ ስለ ኬት ምንም አላውቅም ብሎ ይክዳል። ዜን በጥብቅ ሲጠይቀው ወንዶቹ ማቲው እና ሉካ እንደሚባሉና ክለቡ ውስጥ የሚመጡ ቱሪስቶችን የሚያዝናኑ ሰዎች እንደሆኑ ይነግራቸዋል። ምሽት ላይ እንደገና ለባለቤቷ ሮብ ደውላ አሁንም ኬትን እንዳላገኘቻት ትነግረዋለች። እሱም ከአንድ ወንድ ጋር እንደ ልማዷ ሄዳ ነው የሚሆነው ይላል። ቤዝ ግን በጣም ትጨነቃለች። በዚህ ሁኔታ ጥላ መሄድ ስላልፈለገች በቀጣዩ ቀን የነበራትን በረራ ትሰርዛለች። በማግስቱ የክለቡን ስም ማህበራዊ ገጽ ላይ ትፈልገዋለች። እንደ ዕድል ሆኖ የወንዶቹን ማህበራዊ ገጽ ከተከታዮቹ ዝርዝር ውስጥ ታገኘዋለች። ጊዜ ሳታጠፋ ከዜን ጋራ ወደ አድራሻው ትሄዳለች። ቦታው ደርሰው እነሱን እየጠበቁ ስለ ኬትና ስለ እሷ ጓደኝነት ትነግረዋለች። እሱም በጦርነቱ ምክንያት ስለጠፋችው ሚስቱ ይነግራታል። በዚህ መሃል ወንዶቹን ያያቸዋል። ወንዶቹም እንዳዩአቸው መሮጥ ይጀምራሉ። አንደኛው ቢያመልጥም አንደኛውን ግን ይይዙታል። ስለ ኬት ሲጠይቁትም ምንም እንደማያውቅና
ሲያያቸው የሮጠው የዛን ሌሊት የኬትን ቦርሳ ስለሰረቀ እንደሆነ ይነግራቸዋል። ቤዝ የኬትን ቦርሳ ከሸጠበት ሱቅ ታስመልሰዋለች። ከዚያም ድጋሚ ወደ ፖሊስ ጣቢያ ትሄዳለች። በአሁኑ ኬሊ የተባለች ፖሊስ ነበር ያገኘችው። የጠፋ ሰው ሪፖርት ካስገባች በኋላ ወደ ቤት ተመልሳ ለኬት የቀድሞ ባል ጄ ትደውላለች። እሱም እንደ ባሏ ሮብ ሁሉ እንደተለመደው ኬት ድራማ እየሰራች ነው የሚሆነው ይላታል። በቅርቡም አውርቷት እንደማያውቅ ይነግራታል። ቤዝ ግን ያን ቀን ምሽት ከእሱ ጋር አወራው እንዳለች ታስታውሳለች። ይህን እያንሰላሰለች ሰባስቲያን በሩን ያንኳኳል። ስትከፍትም የከፈሉበት ቀን ስላለቀ ከቤት መውጣት እንዳለባት ያስጠነቅቃታል። እሷም ተጨማሪ ቀናት እንዲፈቅድላት ስትለምነው ከከፈለች ቤት ውስጥ አነስ ያለች ክፍል በቅናሽ ዋጋ እንደሚያከራያት ይነግራታል። ቤዝም ትስማማለች። ክፍል ውስጥ ገብታ ቦርሳ ውስጥ ያገኘችውን የኬትን ስልክ ቻርጅ አድርጋ ለመክፈት ስትሞክር የይለፍ ቃሉን ስለማታውቅ መክፈት አልቻለችም ነበር። በንጋታው ባለቤቷ ሮብ በሩ ላይ ቆሞ ታገኘዋለች። አንድ ቀን ሙሉ ሊያገኛት ስላልቻለም ከለንደን ድረስ እንደመጣ ይነግራታል። ወደ ክፍሉ ገብተው ወደ ቤት መመለስ እንዳለባት ሲነግራት እሷም የጓደኛዋን መጨረሻ ሳታቅ እንደማትመለስ ትናገራለች። እየተጨቃጨቁ እያለ ከፖሊስ ጣቢያ ይደወልላትና ባህር ውስጥ የአንዲት ወጣት ሴት ሬሳ እንደተገኘና ጓደኛዋ መሆኗን እንድታረጋግጥ ወደ ሆስፒታል እንድትመጣ ይጠይቋታል። ቤዝ እያለቀሰች ወደ ሆስፒታሉ ትሄዳለች። ከመግባቷ በፊት የአስከሬን ምርመራው እንደተገደለች እንደሚያሳይ ይነግሯታል። ቤዝ ሬሳውን አይታ ጓደኛዋ ኬት መሆኗን ካረጋገጠች በኋላም እያለቀሰች ለመጨረሻ ጊዜ ለብቻዋ ልሰናበታት ብላ ፖሊሶቹ እንዲወጡ ትጠይቃለች። ሲወጡ ይህን እድል ተጠቅማ የኬትን አይን በመክፈት የኬትን ስልክ ትከፍታለች። ከከፈተችው በኋላ ወደ መጸዳጃ ቤት ሄዳ ማስረጃ ትፈልጋለች። የጥሪ መዝገቡን ስትመለከት ሃንዲማን የተባለ ሰው በተደጋጋሚ ደውሏል። ከዛም ሰው የድምፅ መልእክት ተቀምጧል። ስትከፍተው የባለቤቷ የሮብ ድምፅ ነበረ። የጽሑፍ መልእክቶቹንም ስታይ ኬትና ሮብ የፍቅር ግንኙነት እንደነበራቸው ታረጋግጣለች። የኬት የመጨረሻ መልእክቶችም ቤዝን ተዋት የሚሉ ነበሩ። ይህን እያየች እያለ ፖሊስ ፓቪች ድንገት ሲመጣ ስልኩ ከእጇ ወድቆ ስክሪኑ ይሰበራል። ፓቪች ወደ ቤት ካደረሳት በኋላ ለሰባስቲያን ምንም የተለየ ነገር ካለ እንዲደውልለት ካርዱን ይሰጠዋል። ቤዝ ስለ ሮብና ኬት ካወቀ በማለት ወደ ኬት የቀድሞ ባል ጄ ትደውላለች። እሱም ከበፊት ጀምሮ እንደሚያውቅና ያወቀ ሰዓት አንቺ እርጉዝ ስለነበርሽ ነው ዝም ያልኩት ብሎ ይነግራታል። በዚህ መሃል ሮብ ወደ ለንደን ተመልሶ ስለነበረ ትደውልለታለች። ስለ ኬት ስትጠይቀው ከኬት ጋር የነበረው ነገር ስህተት እንደነበርና እሷንና ልጃቸውን ማጣት እንደማይፈልግና ይቅርታ እንድታደርግለት ይለምናታል። ምንም ሳትል ስልኩን ትዘጋዋለች። በማግስቱ ፖሊስ ኬሊ ኬትን በመግደል ክስ በቁጥጥር ስር እንደዋለች ነግራ ወደ እስር ቤት ትወስዳታለች። በክለብ ውስጥ ያሉ ሰዎች ቤዝና ኬት ሲጨቃጨቁ እንዳዩ ተናግረዋል። እሷ ግን ትክዳለች። ነገሩን ያባሰውም እንደ ጓደኛ የሆናት ዜን በሰው ንግድ ዝውውር ተጠርጣሪ እንደሆነና ቤዝ ሮብና ኬት ያላቸውን ግንኙነት ስታውቅ ዜን ኬትን እንዲገድላት እንደቀጠረችው ይጠረጥራሉ። ቤዝ ጠበቃ ቀጥራ በቂ ማስረጃ ስለሌላቸው ፓስፖርቷን ብቻ ወስደው ይለቋታል። ቤት ስትደርስ ዜንን ታገኘዋለች። እሱም በግድያው ቀን ሙሉ ሌሊት ስራ ላይ እንደነበር የሚያሳይ ማስረጃ ስላለው እንደለቀቁትና የሰው ዝውውር የሚባለው ነገር ላይም እጁ እንደሌለበት ይነግራታል። እሱ ከሄደ በኋላ ፖሊሶቹ እንዴት ስለ ሮብና ኬት እንዳወቁ ታስባለች። ትዝ ሲላትም ፖሊስ ፓቪች ለሰባስቲያን ስልኩን ሰጥቶት እንደነበር ታስታውሳለች። ሙሉ ክፍሉን ማሰስ ላይ ሳለች ድብቅ ካሜራዎችን ታገኛለች። ስለዚህ ከሮብ ጋር የነበራትን ስልክ ጥሪ በዚህ እንደሰማ ትጠረጥራለች። ሰባስቲያን ከቤት ሲወጣ ጠብቃ ቤት ውስጥ የነበረውን የግል ስቱዲዮ ቁልፍ ሰርቃ ወደ ውስጥ ትገባለች። ስትገባም የተለያዩ የካሜራ ቅጂዎችን ታገኛለች። ሰባስቲያን ሙሉ ህንፃው ላይ መታጠቢያ ቤት ሳይቀር ካሜራ እንዳለው ታያለች። ቅጂዎቹንም እያየች የዛን ሌሊት የተፈጠረውን ነገር ትመለከታለች። ኬት ቤዝን ደግፋት ወደ ቤት ካስገባቻት በኋላ አልጋው ላይ አስተኝታት ወደ ባልኮኒው ሄዳ
ከወንዶቹ ጋር መዝናናት ትቀጥላለች። ወንዶቹ ኬት ትኩረቷ ሌላ ቦታ መሆኑን ሲያውቁ ቦርሳዋን ይዘው ከቤት ይወጣሉ። ኬት እንደሰረቋት እንዳስተዋለች እነሱን ለመከተል ስትሮጥ ተሰብሮ የነበረው ብርጭቆ እግሯን ይቆርጣትና ይደማል። ብዙም ሳትጨነቅ ወንዶቹን ለመከተል በታክሲ ትወጣለች። ከጥቂት ሰዓታት በኋላ በሌላ መኪና ወደ ቤት ትመለሳለች። ቤዝ የመኪናውን ታርጋ በወረቀት ጽፋ ከቤት ትወጣለች። ለዜን ደውላ አብረው መጀመሪያ ኬትን ከቤት የወሰዳትን የታክሲ ሹፌር ያገኙታል። እሱም ወንዶቹን ካጡ በኋላ ወደ ፖሊስ ጣቢያ ኬትን እንደወሰዳት ይናገራል። ቤዝ ገረማት። ስለ ቦርሳው መሰረቅ ፖሊሶቹም ምንም ያሉት ነገር የለም። በዛው ሰዓት የቤዝ ፎቶ ዜና ላይ በግድያ ወንጀል ተጠርጣሪ ብሎ ይታያል። እዛው አካባቢ የነበረ ነዋሪ ለፖሊስ ይደውላል። ፖሊሶቹ ሲመጡ የፖሊስ ፓቪች መኪናን ስታየው ኬት የተመለሰችበት መኪና እንደሆነ ታስታውሳለች። ቤዝና ዜን ከፖሊሶቹ በመሸሽ ሕንፃ ውስጥ ይደበቃሉ። እዚያም ስለ ፓቪች ያላትን ጥርጣሬ ትነግረዋለች። ዜንም የፖሊሶቹን ትኩረት ለመስረቅ እና የቤዝንም ጠበቃ ለማግኘት ሲል ፖሊሶቹ እሱን እንዲከተሉት ያደርጋል። ነገር ግን ቤዝን ፖሊስ ፓቪች ያገኛትና እስከ ሕንፃ ጣሪያ ድረስ ይከተላታል። ቤዝ ኬትን አንተ ነህ የገደልካት ትለዋለች። ፓቪች ቤዝን ለማጥቃት ሲሞክር ፖሊስ ኬሊ ትደርሳለች። በመሃል ፓቪች ከሕንፃው ላይ በድንገት ወድቆ ይሞታል። ከጥቂት ቀናት በኋላ ፖሊስ ኬሊ ምርመራውን ጨርሳ ለቤዝ ፓስፖርቷን ትሰጣታለች። በስህተት በግድያው ስለከሰሷትም ይቅርታ ትጠይቃታለች። በሲሲቲቪ ካሜራው ፓቪች ኬትን ወደ አፓርታማው እንደወሰዳት ያሳያል። ከዚያም አንድ ወንድ ከባህሩ አጠገብ ኬትን ሲገፈትራት ይታያል። የአስከሬን ምርመራውም ጭንቅላቷን በከባድ ነገር መመታቷን ያሳያል። ፓቪች ከዚህ ቀድሞም ብዙ የጎዳና ተዳዳሪ ሴቶችን እንደደፈራቸው ክስ አቅርበውበት ነበር። ነገር ግን በምርመራው ሰዓት ሁሉም ክሱን ስላነሱ ከስራ ሊባረር አልቻለም። ምናልባትም ማስፈራርቷቸው ይሆናል። ቤዝ ፓስፖርቷን ተቀብላ ዜንን ላደረገላት ድጋፍ አመስግና ወደ ሀገሯ ትመለሳለች። ከሳምንት በኋላ ቤዝና ሯብ ተለያይተው የተለያየ ቤት ውስጥ መኖር ይጀምራሉ። ልጃቸውን ወደ ሯብ ቤት አድርሳ ሄዳ የመኪናዋን ቁልፍ ስትፈልግ ሯብ ኪስ ውስጥ ያን ቀን ለኬት የሰጠቻት ሐብል ላይ ያለ ጥቁር ድንጋይ ታገኛለች። ይህም እውነተኛ ገዳዩ እሱ ይሆን ብላ እንድትጠረጥር ያደርጋታል። በድንጋጤ ተሞልታ ወደ ሽንት ቤት ገብታ ለፖሊስ ኬሊ ትደውልና የተፈጠረውን እየነገረቻት እያለ ሯብ ያንኳኳል። ከሽንት ቤት ወጥታ እንዳየችውም ቀጥታ ያገኘችውን ድንጋይ ታሳየዋለች። መጀመሪያ ሊክድ ይሞክራል። ከዛ ግን አደጋ ነበረ ብሎ ይናዘዛል። ኬትን ለማግኘት ወደ ክሮሺያ እንደበረረና እዛ ድረስ የሄደው ኬት ለቤዝ እውነቱን እንዳትናገር ለማስቆም እንደሆነና ኬት ግን እንደምትወደው እንደነገረችውና ቤዝን እንዲተው እንደለመነችው ይናገራል። እውነታው ግን ኬት ነበረች ግንኙነቱን ለማቆም የፈለገችው። ለቤዝም ሁሉን ነገር ልትነግራት ወስና ነበር። ይህም ሯብን በንዴት እንዲመታት አደረገው። በዛን ሰዓት የኬት የአንገት ሐብል ተበተነ። ኬትም ድንጋይ ላይ ወድቃ ጭንቅላቷን ይመታትና ወደ ውሃው ትወድቃለች። ሯብ ቤዝን ጉዳዩ አብቅቷል፣ ለፖሊስ አትናገሪ ብሎ ይለምናታል። ቤዝ ምንም ማለት አይጠበቅባትም። ሙሉ ንግግራቸውን ፖሊስ ኬሊ በስልክ እየሰማች ነበረ። ሯብ ተናዶ ቤዝን ሊመታት ሲል ቤዝ ቀድማ ትመታውና ወለሉ ላይ ይወድቃል። ፊልሙ የሚያበቃው ቤዝ ልጇን ይዛ ከቤት ስትወጣ የፖሊስ መኪኖች ደግሞ ሯብን ለመያዝ ሲመጡ ነው። ቀጣይ ምን ፊልም እንድንተርክሎት ይፈልጋሉ? ሀሳቡን ኮሜንት ላይ አስቀምጡ። ተጨማሪ እንደዚህ አይነት ቪዲዮዎችን ለማግኘት ላይክ፣ ኮሜንት እና ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ።